ስልጣን የተሰጠው ቢሆንም ነገር ግን በክርስትናው አለመኖር ደግሞ ወደ ኋላ ይመለሳልና ዓለሙ ልናውቀው ይገባናል። ክርስትናችን ምንድነው ብለን ልንረዳ ይገባል። እንደው በሆይ ሆይታ በግርግር የሚጸደቅበት ዓለም አይደለምና ክርስትናችን ሃይማኖታችን ማንነታችን በግለሰባዊ ማንነት ላይ የተንጠለጠለ አይደለም። በክርስትና ሕይወት ውስጥ ትልቁ በሽታ ተስፋ መቁረጥ ነው። ተስፋ ከቆረጥን ምንም የምንድንበት ነገር የለም። ትሕትና ካለን እውነተኛው መንገዱን ከተረዳን ማሸነፍ እንችላለን። አዋቂ ሆነው አዋቂዎች አይደለንም። ሰይጣን ምን ይላቸዋል መሰላችሁ? እንጦኒ ሞይከኒ ይላቸዋል። ኢሞይኩከ አለ። አዎ በጌታችን በኢየሱስ ክርስቶስ ኃይል አሸንፌአለሁ አለ። ማሸነፍ ይቻላል። ትሕትናን ካለን ትሕትናን የምንናገር ክርስትናን የገባን ክርስቲያን መሆን ነው። ክርስቲያን መሆን ነው የሚያጸድቀን። ክርስትና የሚተረጎም ሕይወት ነው፣ የሚኖሩት ሕይወት ነው። በእውነት የሚኖሩበት በቅድስና የሚኖሩበት በትዳር የተመሰረቱ በትዳር ያሉት አንድ ሴት ለአንድ ወንድ ባለው ጸንተው የሚኖሩት እሱ ነው ክርስትና። ከዚህ ውጭ ሌላ ክርስትና የለም። ብዙ አድርጎ ክርስቲያን ማለት አይቻልም። አትሞኙ፣ እንዲህ አይነት ክርስትና የለም። እውነተኞች ክርስቲያኖች መሆን ይገባናል። ያን ያደረጉ አባቶቻችን ገድል ሰርተው ክብር አግኝተው እግዚአብሔር አክብሯቸው በእግዚአብሔር መንግስት ይወርሰዋልና እኛ ደግሞ እነሱ ልጆች ልንሆን ይገባል። ያለነው ከእግዚአብሔር ቤት ነው።